እየተከታተልሽን ለምንድን ነው ህይወታችን መበጠብጫ? አንቺ የራስሽ ህይወት የለሽም? እሱን የማታይው የምታረጊው ነገር ሌላ፣ እዚህ መጥተሽ የምታረጊው ደግሞ ሌላ። ምን አረገሽ ልጁ? ጤነኛ አይደለሽም? እኔ በጣም ጤነኛ ነኝ። ስለማፈቅረው ስለሱ ኬር ስለማረግ አንቺ የምታረጊው ነገር ሁሉ አውቃለሁ። ገባሽ አይደለ? ሪካርዱ ባለፈው ራሱ ሰምቻለሁ ያልሽኝ ልጅ ማይ ጋድ፣ እሱን ከሱ ለመለየት ፈልገሽ ሌላ ታሪክ ልትፈጥሪ። የምን ታሪክ አይደለም እሱ። አንቺ እኮ አይመለከትሽም። ኖ አያይም፣ ምንም ነገር አያይም። እንደሱ እኮ ምንም ነገር አያይም። ከስራ ውጭ ብትፈልግ ከሱ መለያየት አለብሽ አንቺ። ያብስራይ ነው ይሆናል። አንቺ ደግሞ የጮቶኛለሽ። አለቀ። በጣም እያበዛሽ ነው። አንቺ ልቀቂኝ። ይኸውልሽ አንቺ ማንም የሚያንስ የለም። ልቀቂኝ። ማንም የሚያንስ ስነ ስርዓትሽን ያዥ። ልቀቂኝ። እንጫርሳታለን። ሚሚ ስነ ስርዓትሽን ያዥ። ልቀቂኝ። እውነት ይወጣል ዛሬ። ምን ታመጫለሽ? አንድ ፋይል ብታወጪ አንቺ እገልሻለሁ። እግዚአብሔርን እገልሻለሁ። ነግሬሻለሁ እንዳትነኪኝ። ሰላም፣ እንዴት ናችሁ? የያቦ ዩቲዩብ ተከታታዮች እንዲሁም ደግሞ የጽጌ ፋሚሊዎች እንዴት ናችሁ? እኔ በጣም ደህና ነኝ። እንግዲህ ሁላችንም የተፈጠረውን ነገር አውቀናል፣ አይተነዋል ምናምን። እኔም ከራሴ ጋር ብዙ ነገር እያወራው ነበረ። ላይክ ብዙ ነገሮችን ከራሴ ጋር ወርቼ ለመፍታት እየሞከርኩ ነበር። ማለት ጽጉን በሳት ዝም ጥያት መሄዱ አስፈላጊ ነው ብዬ አላሰብኩም። ምክንያቱም ኦፍኮርስ ያለፈ ታሪኳ ነው። ግን ያለፈ ታሪኳ ቢሆንም ልጁ እያወራቸው ያላቸው ነገሮችና ብዙ ፋይሎች አሉ፣ የማታውቃቸው ነገሮች አሉ። እኔ እሱንም ላይክ የሱ ፋይል አለኝ ምናምን የሚሉትን ነገሮች መስማትም ማዳመጥም ምንም ነገር ፍላጎት የለኝም እውነቱን ለመናገር። ምንም እኔና እሷ መሀል ላይ ምንም የሚገቡት ነገሮች ምንም እኔን አይጠቅሙኝም፣ ይጎዱኛል እንጂ። ምክንያቱም እኔ አሁን ላይ ያለንበትን ፍቅርን ብቻ ነው ማየት የምፈልገው። ግን አደሰም ታይም ደግሞ እንደ ሰው ልጅ ትሰጋላችሁ፣ ስጋት ይኖርባችኋል። ገባችሁ? ምንም ያህል የምትወዱት ሰው አጠገባችሁ ቢሆንም በዚህ ልክ የሆነ ሰው መረጃ ያለኝ አብራኝ ያለችው ምናምን እያለ ሲያወራ ሙሉ ለሙሉ ባላምነውም ግን የሆነ ነገሮችን ለማየት ትሞክራላችሁ። ማለት ከምን አንጻር እንደዚህ ሊል ይችላል፣ ማን ጋ ነው እውነቱ ብላችሁ መመርመር ይኖርባችኋል። ገባችኋል? እና ከዛ አንጻር እንግዲህ ልጁ ጋር ሄጄ ፋይሉን ከመቀበል ሌላ ታሪክ ውስጥ ከመግባት ራሷን ጽጓን ጠርቼ አንዳንድ ነገሮች አውርቼ ከሱ ጋር የነበራትን ያንዳንዱን ነገሮች እንድታስረዳኝ እና ላይክ እንዴት የኔና የሷ ሪሌሽንሺፕ እንዴት መቀጠል እንዳለበት ሁሉንም ነገር ከሷ ጋር ቁጭ ብዬ ማውራት እፈልጋለሁ። ምክንያቱም በጣም ከባድ ነው። እኔና ሰው የጀመረው ዝም ብሎ ድንገት ላይክ እንደ ማንኛውም ሰው አይደለም። ምክንያቱም እንደ ቀልድ ጀምረ ነው፣ ግን እኔና እሷ ነገር ግን በጣም ስር ሰዷል። እኔ በጣም ነው የምወዳት፣ እሷም በጣም ነው የምትወደኝ። በጣም ታስብልኛለች፣ በጣም አስብላታለሁ። እና ይሄ ነገር ደግሞ እንደዋዛ ዝም ብሎ እንዲቀር አልፈልግም። ይሄን ነገርና ነገሮችን እሷን ቁጭ አድርጌ እንደ ትልቅ ሰው ተነጋግረን በመነጋገር ነው ያምናለሁ። ተነጋግረን በቃ ከልጁ ጋር የነበራትን ነገር ልጁ ዛሬ ራሱ ጠዋት ስነሳ ላይ አሮን ነው እኔ ሌላ ነገር ውስጥ ሁላ ሊያስገቡኝ ይሞክራሉ። ገባ የሆነ ቲክቶክ ላይ የሆነ ነገር ይፖስታል፣ ብዙ ነገሮች ኮመንት ያደርጋል ምናምን። አሮን ነው ላይክ በጣም ግራ ነው እየገባኝ ያለው። ግን እኔ በቃ ከሶስተኛ ሰው የሆነ ነገር ሰምቼ ራሴን መበጥበጥ አልፈለኩም። ምክንያቱም እኔ ነኝ ከጽጉ ጋር ሪሌሽን ውስጥ ያለሁት፣ እኔ ነኝ ጽጉን መወዳት። እሷን ቁጭ አድርጌ ሁሉንም ነገር ለማውራት ነው የምፈልገው። ምክንያቱም ይሄ የህፃን ጨዋታ አይደለም። እኔ ትልቅ ልጅ ነኝ፣ እሷም ትልቅ ልጅ ነች። ገባችሁ? እዚህ ጋር የሆነ የተደበበቀ ነገር የሆነ ጭምቅልቅ ያለ ነገር ኖሮ እንደዚህ ሪሌሽን መሄድ የለበትም። ገባችሁ? በትክክለኛው መንገድ ሲሆን ነው ጥሩ። መለያየትም ካለብን እና እሷ በሰላም ተነጋግረን መለያየት አለብን። ምክንያቱም እኔ ህይወት ውስጥ እንኳን ሚስት መጣ ያለውን ነገር እያንዳንዱን አከታትዬ ሄጄ እንድታውቅ አድርጌያለሁ፣ ሴራቸው እንደሆነ ማለት ነው። ግን ይሄ ልጅ ግን እያወራው ያለው ነገር በጣም ከባድ ነው። በፎቶ የታገዘ መረጃ አለው፣ ቮይስ አለኝ ምናምን ገለመሌ ስቀርጻችሁ ብዙ ነገር አረግ ነበር ምናምን እያለ ነው። እና እኔ በዚህ ልክ ጽጌ እኔ ላይ ተላልፋኝ ከሆነ አሮን ነው ምን ማድረግ እንዳለብኝ አላውቅም። ግን እኔ ምንም ያጠፋሁት ነገር የለም። ቤተሰቦች እንድታውቁ ፈልገው እኔ ምንም ያጠፋሁት ነገር የለም። ምክንያቱም the only thing እኔ እሷ ህይወት ውስጥ ከገባሁ ጀምሮ አብሬያት ነኝ ያለሁት። የምትፈልገውን ነገር አደርግላታለሁ፣ እንከባከባታለሁ። ከምችለው በላይ ካጠገቧ ቆሜ እሷን ለማስደሰት ነው እየሞከርኩ ያለሁት። እና
በዚህ ልክ እኔን ዲስአፖይንት የሚያደርግ ነገር የምር እያደረገች ከሆነ በጣም ይከብደኛል። እኔ ግን እኔ አሁንም ሶስተኛ ሰው ካልሄድኩ እሷን ጠርቼ ያሉትን ነገሮች እውነታውን እንድትነግረኝና እንዴት መቀጠል እንዳለብን ሁሉንም ነገር ከራሷ መስማት ፈልጋለሁ ማለት ነው። ላይክ በጣም ነው የሚያስጠላኝ ማለት እኔ ከኔ በላይ የሚጎዳ ሰው የለም በእኔና እሷ መለያየት። ገባችሁ አይደለ? ከእናንተም ከቤተሰብም ከማንም በላይ ኢቭን ከሷ በላይ ራሱ እኔ በጣም እጎዳለሁ። ውስጤን ስለማውቀው ነው ጋይሶች የሁላ ነገር የምነግራችሁ። ለዛ ነው እኔ አሁን ለምሳሌ እሱ ጋር እጄ እሱን በግል ማግኘት እችላለሁ ምናምን በሱ በማያስበው መንገድ እጄ ልጁን የፈለጉትን ነገር ማድረግ እችላለሁ። ግን እኔ አልፈልግም። እኔ ራሷን ቁጭ አድርጌ ባለቤቷን ምንድን ያላችሁ ወዴት ነው የሚቀጥለው የኔና አንቺ ጉዳይ እንዴት ነው መቀጠል ያለብን ምናምን የሚሉት ነገሮች ፕላን አውጥተን ከሷ ጋር መስመራችን ይዘን መኖር አለብን ማለት ነው ማፋም እና ሁላችሁም ከዚህ አንፃር እንድትረዱት ፈልጋለሁ። እኔ እሷን ካለመርዳት ምናምን አይደለም። እሷ አንድ ነገር እኔ ጋር ስታገኝ ምን እንደምትሆን ታውቃላችሁ። እኔ ግን እያንዳንዱን ነገር እያስረዳኋት ነው ያለሁት። አሁንም ከጎኗ ነኝ ያለሁት። በጣም ነው መወዳት፣ በጣም ነው ማፈቅራት። ከእሷ ጋር መለያየት አልፈልግም። ግን እያየሁት ያለሁት ነገር በጣም ስላላስደሰተኝ ይህን ነገር ለአንዴና ለመጨረሻ ጊዜ እንቋጨዋለን ማለት ነው እና ተስፋ አደርጋለሁ እንግዲህ ነገር አይዊሽ ምንም አይነት ነገር እንደሌላቸው ተስፋ አደርጋለሁ ማለት ነው። ማፋምሊ እሷ ጋር ያሉትን ነገሮች አብረን ያለን እየመጣች ነው ያለችው ጽጌን ቁጭ አድርጌ እያንዳንዱ ነገሮች እያወራን እንግዲህ በሰላም ነገሮችን ለመፍታት እሞክራለሁ። እግዚአብሔር ይርዳን። ጽጌ እየመጣለች እንደንሽ ባልሽ ግን ለምን የተቆርሽ ጥርስ ምትሰሩ ምንም ፈልጋለሁ ይላልሽ ምንም አልፈልግም። ምን ልበልታ እንዴት ነገሮችን ለመረዳት ቅርባቱ እኔ አሁን እኮ የኔ ቆንጆ ልጅ እኔ ከአንቺ ሁሉ ጊዜ ከአንቺ ጎን እንደሆንኩ ታውቂያለሽ። ገባሽ? ነገሮችን ከማንም በላይ የምረዳሽ ሰው እኔ ነኝ። አጠገብሽም ያለሁት እኔ ነኝ። ይሄን አውቃለሁ። ለዛ ነው ያው ለምሳሌ ሶስተኛ ሰው ጋር እሱ ጋር ምናምን እዚህ ጋር ምናምን የሚወራውን ነገር ውስጥ ትቼ አንቺን ብቻ ለማወራት ወሰንኩ። እኔ አሁን የምፈልገው ጽጉ በጣም ብዙ ነገር እያደረገ ነው ልጁ ፋይል አለ ምናምን እያሉ የራሱ ጉዳይ ግን ያልኩ ነው አይደለ መቼ ነው ታምነኝ ያምናንከኝ አይደለም። ስሚ ፕሊዝ ሻመታ ነው በቃ አሁን ከዚህ ልጅ ጋር ያለሽን ነገር ከበፊት ጀምሮ ምንድነው ፋይል አለኝ እኛ ጋር ካሜራማን እያለ የሚያደርገውን ነገር እያንዳንዱን ነገር በዝርዝር እንድትነግሪኝ ይፈልጋሉ። ገባሽ አይደለ? እኔ አሁን ሌላ ሰው ጋር ይሄን ነገር እንድትረጅኝ ይፈልጋሉ። ገባሽ? አብረን ቁጭ ብለን እንድናወራ የፈለኩት ለዛ ነው። በቃ ስለዚህ ከዚህ ልጅ ሰውዬው ጋር ያለሽን ነገርና ለምን እንደዚህ ብሎ መጣ ምንድነው ምክንያቱ? ወደ ፖይንቱ ምንድነው? በዚህ ልክ ይሄን ነገር ያደርገውና ይሄን ነገር እያንዳንዱ ነገር እንድትነግሪኝ ይፈልጋሉ ዛሬ በመጀመሪያ እኔና እሱ ሪሌሽንሺፕ አይደለም ያለን። እሱ እያወጣ ያለው ፋይል ኦፍ ኮርስ ምንም ኤአይ አይደለም፣ ፎቶአችን ነው። በቃ እኔና እሱ ፎቶ ተነስተን ነበር። እውነት ነው፣ የእሱ ያወጣው ማስረጃ እውነት ነው። በቃ ፎቶ ነው። ምን ነው እውነታው? ለምሳሌ ከፎቶ ጀርባ ያለው ነገር ከፎቶ ጀርባ ምንም ነገር የለም። በቃ ፎቶ ብቻ ነው ያለው። እሱ እኮ በፊት ሌላ ምንም አይነት ግንኙነት ምንም አይነት ግንኙነት የለም። እና ምንድነው ምንም አይነት ሳይኖረው አብሮን እየቀረጸ ያውላ ነገር በድብቅ ብዙ ነገር እናደርግ ነበር። ለዛ ነው አብሬያችሁ ያለሁት እያለ ማለት እሺ፣ እንዴት ነው በምን? እሺ የሆነ ነገር በይኝ በቃ እኔ ለምን? እሺ ምን ብዬ ላሳምንክሽ? ምንድን ነው የሚያወራው እሱ? ፎቶ አለኝ፣ ቪዲዮ አለኝ፣ ቮይስ አለኝ። ትናንትናም ደግሞ እንደዛ ስልሽ ላይክ አትየው ምናምን ትኛለሽ፣ ትግራ ታከብኛለሽ። ገባሽ አይደል? በስትክክል እንኳን ልታስረጅኝ እኮ አልቻልሽም። እኔ እንድረዳሽ እኔ የሆነ ነገር ያቺ ሴት ስትመጣኛ ህይወት ውስጥ እንኳን እንዴት ብዬ ሁሉንም ነገር ፊገር አውት ለማድረግ እንደሞከሩ አንቺን ትረጂ እንዳረኩኝ ታውቂያለሽ አይደል? አንቺ ምን ወፍቱ እኔ እንድረዳ ግራ እያጋባሽ እኮ እንድትረዳ እያደረኩ ነው። ምንም ነገር የለንም። በቃ ማመን ያለብህ ይሄ ነው። ምንም ነገር የለንም። ምንም ነገር የለም። ሌላ ምን ልልህ አልችልም። እኔ እናንተ ያለብንን ነገር እንቀጥል ማለት እናንተ ያለን ሪሌሽንሺፕ እንዴት ነው የምንቀጥለው? ጽጉ ማየውን ነገሮች የተፈጠሩ እንዴ ማዋደድ ብቻ መፈቀር ብቻ እኮ መስፈርት ነው። አጠገባችን የሚመጡት ነገሮች ተነጋግረን አንቺ ጋር የሆነ ነገር ሲመጣ አይ ይሄ እንዲ ነው ብለን ተነጋግረን ተማምነን ካልቀጠለን በስተቀር አይ በቃ ይሄ እንዲ ነው ብለሽ ድፍን ካረግሽው እንዴት ብዬ ነው ልረዳሽ የምችል? በቃ እኮ አሁን ምንድነው እሱ ይወድሽ ነበር አንቺ አትወጂውም ነው? ትክክለኛው ነገር ተናገሪ። እኔ አልወደውም። እሱ ይወድሽ ነበር? አላውቅም። ባለፈው ነው ያወቅሁት። መች ነው ባለፈው እኔ ጽጌን አፍቅራታለሁ ሲል ነው ያወቅሁት። አላውቅም ነበር ከዛም በፊት የሆነ ሳይኖች አይ ነበረ። ምን አይነት ሳይ? በቃ የሆነ ያው ወንድ ልጅ ሊያሳየው የሚችለውን ነገር ያሳየኝ ነበረ።
ምን ነክቶሽ ያውቃል? ምን መክቶኛ ያውቅም። እንደዛ አይደለም ግን በቃ የሆነ ለመንከባከብ የሚሞክረው ነገር እኔን ፕሮቴክት ለማድረግ የሚሞክርበት መንገድ ወሌላ መንገድ ይመስለኝ ነበር። ከዛ አንቺ እንደዛ እየመሰለሽ አንቺ ምን ተተሾረሽ ነበር ወይስ አንቺ ፍላጎት ስለነበረሽ ነው? ፍላጎት ስለነበረኝ አይደለም ካሜራማን ያደረኩት። ከዛ እንዴት ሌላ ፍላጎት እያለው ያውቅሽ እንዴት ካሜራማናችን ነው ሲመጣ ዝም ትያለሽ? ምክንያቱም ይሄ ሰውዬ እንደሚያፈቅርሽ ካወቅሽ ካሜራማናችን ነው ሲመጣ እንዴት የሆነ ነገር ሊያደርግ እንደሚችል አትጠረጥሪም? ማለት አሁን ለምሳሌ እኔ አሁን እሺ እንዴት ልበልሽ? እኔ የምትወደኝ ሴት ነበረሽ ልበልሽ፣ እሷ ሴትዮ መታ ካሜራማናችሁ ነው ኖርማል ላይሆን ይችላል እኮ ሊበጠበጠን እንደሚችል ኤክስፔክት ማድረግ መቻል ነበረብሽ። ወይ ደግሞ አትሊስት ይሄ ሰውዬ እኮ መስሎኝ ነው አንተ ስትመጣ በህይወት ምን ነገር እኮ ታውቂ ነበር ማለት ነው። ሁሉንም ነገር እንግዲህ ከእሱ ጋር ያለውን ስሜት እያንዳንዱ ነገር አንቺ ጋር ሌላ ነገር ሊያደርግ እና ይፈልግ ምናምን ታውቂ ነበር ማለት ነው። አዋቅ ነበረ እኮ ያወቅሽ እንዴት ካሜራማናችሁ ነው ሲመጣ ዝም ትያለሽ? እንዴ ጽጉ እንዲረብሽን ትፈልጊያለሽ ማለት ነው? አትሊስት መሀል ላይ እንኳን የሆነ ነገር ውስጥ እሺ ታዩ፣ ሌላውን ታዩ። ካሜራማ አብሮን እየቀረጸ ፋይናሊ እደዋወላት ነበረ፣ አገኛት ነበር አንተ ከሄድክ በኋላ የሚለኝ ነገር እውነት ነው? አዎ ስልክ በሌላ መንገድ አለሙ እንገናኛለን፣ እናወራለን፣ ሻይ ቡና ብለን ወደ ቤት ሄዳለሁ። ይሄ ሌላ ስሜት እንዳለው እያወቅሽ እንዴት ጊዜ ትሰጪዋለሽ? እንዴት ሻይ መጠጣት ቡና መጠጣት እንዴት ነው የምታስቢው? ግን ወይስ አትፈልጊኝ? ምንድን ነው አላማሽ? እና ታዲያ ምንድን ነው ሌላ ፍላጎት እንዳለው እያወቅሽ ነው የምታረጊው? ጊዜ የምትሰጪው ከቀረጻ በኋላ ምን እሱ እንደምታገኘው ነው ያላቀም። ወይ ተኝተሻል፣ ወይ ከጓደኞችሽ ጋር ነሽ፣ ወይ ምናምን እኔ ማስበው። አንቺ ግን ከሱ ጋር ነበርሽ ከቀረጻ በኋላ። ሌላ ነገር ግን አላረገም። ጀስት አብሮ ቁጭ ብለን አወራን ስለ ስራ ምናምን ስለ አንዳንድ ነገር ነው እንጂ እሱ እንደሚለው ግን ተስፋ ሰጥቼው ምናምን አይደለም። እውነቱን ነው እንገናኝ ነበረው። እኔ ዋሸኩ አላልኩም። በቃ ይኸው እውነቱን እያመንኩልህ ነው። ከዛም በኋላ እናወራ ነበረ ምናምን ግን ሌላ መንገድ በሌላ መንገድ አይደለም። ሌላ መንገድ አይደለም እና ታዲያ በምን መንገድ? ሌላ በምንም መንገድ አይደለም እኮ እኔ ሌላ ነገር አስቤ አላውቅም ጭራሽ። እሺ አሁን ታርቃችኋል ወይ ያቢ አንቺ ደግሞ ማለትሽ ደግሞ እሺ ይዘህ መጣሽ። ምን ነው ፈልጊ ምን ነው ፈልጊ አስብ ታወኛሻለን እኮ ምንድን ነው ፋይል ይዤ መጣሁት። የምን ፋይል? ፋይል ነው ጆይ ሰጠኝ። ወደዚህ እጅ በእናትሽ ሌላ ድራማዎች ብለህ አልፈልግም። አንቺ ከኬዝ ነው የምትመጪው? በእግዚአብሔር ምን ታይኛለሽ እንዴ? ሚስጥርሽ ሊወጣ ሲል እንደዚህ ነው የምትሆኚው? ያቢ ለኔ እጅ ጆይ ሰጠኝ ፋይል ሰጠው ነው የመጣሁት። የምን ፋይል? እናንተ ሰዎች ያምሻል እንዴ? ለምንድን ነው የማይላውራ? ያረችው ነገር ነው እንደ ውጪ ነው። አልወጣም እኔ ናንቺ ነው አልወጣም። እሱ ባለበት ነው የምናወራው። ምንድን ነው ስማኛ ብዬ ስማኛ እኔ ናንቺ ነው አላስላኪኝ ጆ ደግሞ ዛሬ ተላከሽ አይደለ? ፋይሉን አላወቅሽው? ሪከርዱን ሰምቼዋለሁ ያልሽኝ ያወራሽ ውሸት ነው። ያቦቃ ነው ውሸት ነው። ያብኔ ታዩ እንዳትነኪ እኮ አትንኪው። አንቺ እኮ የሚገባሽ እንዳይደለም ስርዓት ያዢ አትንኪው። አንቺ ያብኔ ስማኝ እስቲ ዞር በይ። አትንኪው አትንኪው የሚገባሽ እንዳይደለም እሱ ለኔ ብቻ ነው የሚገባው። ሰማኛ ብዬ ማረግ መጀመሪያ ሰማኛለህ። ፋይሉን አይፈልግም። እውነቱን ማወቅ አለበት። አይፈልግም። ሴትዮ ጤነኛ አይደለሽ እንዴ? እውነቱን ማወቅ አለበት። አይፈልግም። እና ያ ብዬ አትንኪኝ። ኧረ እንዳትነኪኝ አንቺ። ስራሽ ምንድን ነው? ያ ብዬ ወዴት ነው? ቆይ ያ ብዬ ስማኝ አትንኪኝ። አንቺ ያረግሽው ነገር ጤነኛ አይደለችም እንዴ? ስማኝ ጋብስራ አንቺ ዞር በይ። አንቺ ጋብስራ ነው ነገረኝ። ፋይሉን አውጣዋለሁ ነግሬሻለሁ። ምንድነው አውጪው? የሰጠኝ ፋይል ሁሉ አይቻለሁ። እሱን ለማለት እኮ እኔና አንቺ እናወራለን። በግል አናወራም። ከእሱ ጋር ነው የማወራው። ምን አለኝ ካንቺ? ያቡ ስማኝ፣ እኔን አዳምጠኝ። ያቡ እኔን አዳምጠኝ። እኔን አዳምጠኝ። እሷን ተዋት። ምንም ፋይል የለም። አውቀው ነው። ቆይ እሱን እኔና አንቺ ተሽላችሁ ብዛትን እናወራለን። እሱ ሁሉ ታመማለ። እረፊ እኮ እሱ የኔ ብቻ ነው መሆን የሚችለው። አንቺ እንዳታወሪ ከኔ ጋር ጤነኛ አይደለሽም እንዴ? በቃ ከኔ ጋር ይጨርሳል። ኖ አንቺ ጤነኛ አይደለሽም እንዴ? ከኔም ብቻ አዳምጠኝ እሺ። እኔም ብቻዬን ብቻ አዳምጠኝ። ጤነኛ አይደለሽም? ነኝ። በጣም ጤነኛ አይደለሽም አንቺ። ነኝ። እየተከታተልሽን ለምንድን ነው ህይወታችን መበጠብጥ? አንቺ የራስሽ ህይወት የለሽም? እሱን የማታዪው የምታረጊው ነገር ሌላ፣ እዚህ መጥተሽ የምታረጊው ደግሞ ሌላ።
ምን አደረገሽ ልጁ? ጤነኛ አይደለሽም? እኔ በጣም ጤነኛ ነኝ። ስለማፈቅረው ስለሱ ኬር ስለማረግ አንቺ የምታረጊው ነገር ሁሉ አውቃለሁ። ገባሽ አይደለ? ሪካርዱ ባለፈው ራሱ ሰምቻለሁ ያልሽኝ ልጅ ማይ ጋድ እሱን ከሱ ለመለየት ፈልገሽ ሌላ ታሪክ ልትፈጥሪ የምን ታሪክ አይደለም እሱ አንቺ እኮ አይመለከትሽም። ኖ አይ ምንም ነገር አይ እኮ ምንም ነገር አይ መረፍ አልነካሽም መረፍ እንዳትነኪኝ። እሺ ዞር በይለት፣ እሺ ዞር በይለት፣ ዞር በይ። አንቺ ለራሷ የምን ትሄድ የትም አትሄድ ያምሃል ለፍቲን ታጥቤ እመጣለሁ። ማንማ ማዕረይ ሐረግ ዘይ ያ ብዬ እኔ ምንም አይነት ነገር ማየት አልፈልግም ማለት ነው። በቃ እኔ ትንሽ ናታ ማነት ባትፈጠለካ ናታ ማነት ፈጠ ቆይ እኮ እሺ ቁጭ በይና አንቺ ናውራ እሱ እኮ እናንቺ ናውራ። ለምንድን ነው የምናወራው? አንቺ ምንድን ነው የፈለግሽው? ምንድን ነው የፈለግሽው? አንቺ የምታረጊው ነገር ምንድን ነው? ምንድን ነው የፈለግሽው? እሺ ንገሪኝ። የፈለግኩትም እውነቱን ይወቅና እሱ ከኔ ጋር ብቻ ነው መሆን የሚችለው። ገባ? የምን እውነት? ምንም እውነት የላችሁ አይደለ? ይሄንን ፋይል አሳያለሁ። ጭራሽ ጆ አሳልፎ ለአንቺ ሰጠኝ። አዎ እንደሽ ምንድን ነው የምትፈልጊው? ንገሪኝ። ምንም አልፈልግም። እኔ ከሱ ጋር ብቻ መሆን ነው የምፈልገው፣ እሱን ስለምወደው። አንቺ ደግሞ ከሱ ጋር ትሆኛለሽ፣ እሱም ይወድሻል፣ አንቺም ትወጂዋለሽ። ጆን ያ እንደዛ ነው። ወይኔ ፀሐዩ ደግሞ ምንድን ነው እዚህ ጋር የምታስቀምጡኝ? እሺ ምንድን ነው አሁን ተሰማሽ? ምንም ከስራ ውጭ ምን ትፈልጊ? ከሱ መለያየት አለብሽ አንቺ። ያብስራ ይሄ ይሆናል፣ አንቺ ደግሞ የጆ ትሆኛለሽ። አለቀ። እንደዛ አይደል ያወራሽው ከጆ ጋር? ለምንድን ነው እንደዛ? ከጆ ጋር እንደዛ ብዬ አላወራሁም። ሰምቻለሁ። እኔን ለማዋሸት ምናምን አትሞክሪ። እኔ ኤቭሪ አክቲቪቲሽን አውቀዋለሁ። ወይኔ ፀሐይ በስመ አብ እዚህ ጋር መሆን አልችልም። እኔ ያልተጅ ነው ታዲያ እንዳትመጪ ነው። አንቺን ፈልጌ አይደለም የመጣሁት። አንቺ ግን ጤነኛ ነሽ? አዎ በጣም ጤነኛ ነኝ። የምትፈልጊው አንቺ በጣም እያበዛሽ ነው። ታውቆሻል። ልቀቂኝ። አንቺ ማንም የሚያንስ ልቀቂኝ። ማንም የሚያንስ ስነ ስርዓትሽን ያዥ። ልቀቂኝ። እንጨርሳታለን። ሚሚ ስነ ስርዓትሽን ያዥ። ልቀቂኝ። እውነት ይወጣል ዛሬ። ምን ታመጫለሽ? አንድ ፋይል ብታወጪ አንቺ የጆ እገልሻለሁ። እግዚአብሔርን እገልሻለሁ። ነግሬሻለሁ እንዳትነኪኝ። ሂጂ ወደዛ። እንዳንቺ አይነት ሴት እኔ ጋር መምጣትም አትችልም። ገባሽ አይደለ? አንቺ ነሽ ርካሽ ታውቂያለሽ አይደል? እኔ አንቺ ነሽ ርካሽ ወይ ስርስር የምትይው አንቺ ነሽ ርካሽ። ተይ እባክሽ። አንቺ ከጆጋ የምታረጊው ሌላ፣ የአቢ ጋር መጥተሽ የምታረጊው ሌላ። ምን አደረገሽ ልጁ? እኔ እኮ ስለማፈቅረው ስለሱ ኬር ስለማረግ ነው የምከታተልሽ። የምታረጊው ኤቭሪ አክቲቪቲ አታስፈልጊኝ። አንቺ ነሽ አቢን የማታስፈልጊው። ያብስራ የሌላ ሴት ይሆናል እንጂ አንቺ አይሆንም። እናያለን። አለቅሽ ደግሞ አንድ ነገር ይሁንና እኔ አንቺን አለቅሽ። ልታሳምኝ አይደል የመጣሽው? ያብ በማለት ለቀቀኝ።